ሰላም ናችሁ። ባለፈው ሰሞን ሰምታችሁ ከሆነ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ 1.5 ሚሊዮን ቤቶችን እንገነባለን ብለው ይፋ አድርገዋል። ይሄ 1.5 ሚሊዮን ቤቶች መካከል እንግዲህ እያንዳንዱ G+3 የሆነ ቤት አንዱ G+3 በአንድ ወር ጊዜ ውስጥ እንገነባለን ብለዋል። ይሄ የሚገነባበት ቴክኖሎጂ 3D ፕሪንቲንግ ቴክኖሎጂ ይባላል እና በዚህ ፕሮግራም 3D ፕሪንቲንግ ቴክኖሎጂ እንዴት ነው ይሄንን G+3 የሆነ ግራውንድ +3 የሆነ ቤት በአንድ ወር ጊዜ ውስጥ የሚገነባው? ይሄ በጣም እጅግ በጣም ሶፊስቲኬትድ የሆነ ቴክኖሎጂ ነው። እንዴት ነው የሚገነባው የሚለውን ነግራቸዋለሁ። በዚህ በ3D ፕሪንቲንግ ቴክኖሎጂ አማካኝነት ኮንስትራክሽን አካባቢ ያለው የሰው ኃይል ስራ ያጣል ወይ፣ ስራ ያጣል ማለት ነው ወይ የሚለውንም እንደዚሁ አነሳላቸዋለሁ። ራሱ 3D ፕሪንቲንግ ቴክኖሎጂ ማለት ምን ማለት ነው? በጣም አስደናቂ ቴክኖሎጂ ነው። እኔ በጣም ኤክሳይት ያደረገኝ ቴክኖሎጂ ነው። ለምንድነው እስካሁን የቆየው ታዲያ? ይሄ ነገር ከተነገረ ቆየ የሚለው መረጃ ለመሰብሰብ ነው። በትክክል ዝም ብሎ እንደ ዜና ብቻ ሳይሆን መረጃ ለመሰብሰብ ነው የቆየው እና ስለ 3D ፕሪንቲንግ ቴክኖሎጂ አወራቸዋል። እንደዚሁ ነው በ3D ፕሪንቲንግ ቴክኖሎጂ አማካኝነት 1.5 ሚሊዮን ቤት እንዴት ሊገነባ እንደሚችል፣ እነዚህ በ3D ፕሪንቲንግ ቴክኖሎጂ የተሰሩ ቤቶች ምን ያህል ቢቆዩ ነው፣ ምን ያህል ጠንካራ ናቸው፣ ዲዩረብል ናቸው ወይ፣ እሳት መከላከል ይችላሉ ወይ፣ መሬት መንቀጥቀጥ ይችላሉ ወይ፣ ተርማይትስ ወይም ደግሞ የምስጥ ሊከላከል ይችላሉ ወይ? እነዚህ አይነት ቤቶች ቢሰሩ 1.5 ሚሊዮን ማለት በጣም ብዙ ነው። ወደ 8 ሚሊዮን ህዝብ የሚገባበት አንድ ትልቅ ስፍራ ነው የሚሆነው። በአጠቃላይ 3D ፕሪንቲንግ ቴክኖሎጂ በአንድ ወር ጊዜ ውስጥ G+3 ቤት መገንባት እንዴት እንደሚቻል እነግራችኋለሁ። በዚህ ፕሮግራም አብራችሁ እንድትቆዩ በጣም በአክብሮት ጋብዛለሁ። በጣም ብዙ ነን፣ 70 ሺህ ነን፣ ግን ሰብስክራይብ የምታደርጉት በጣም አነስተኛ ናችሁ። ሰብስክራይብ ማድረግ አትሰስቱ። ሰብስክራይብ አድርጉ፣ ሼር አድርጉ። ኦኬ ሰው ቀጥታ ወደ ቪዲዮ ነው። እንግዲህ ባለፈው ቅድም እንዳልኳችሁ የጠቅላይ ሚኒስትር ዶክተር አብይ አህመድ 1.5 ሚሊዮን ቤቶች እንደሚገነቡ ይፋ አድርገዋል እና ይሄ 1.5 ሚሊዮን ቤቶች ትራዲሽናል በሆነው መንገድ አሁን በምናውቀው የኮንስትራክሽን ሂደት አማካኝነት 1.5 ሚሊዮን ቤቶችን መገንባት በተወሰነ ዓመታት በጣም አዳጋች ነው የሚሆን፣ በጣም ከባድ ነው የሚሆን። ስለዚህ የሆነ ቴክኖሎጂ መጠቀም ያስፈልጋል። እነዚህን 1.5 ሚሊዮን ቤቶችን ቶሎ በአስቸኳይ ተገንብተው ወደ ህብረተሰቡ እንዲከፋፈሉ ለማድረግ ቴክኖሎጂ ያስፈልጋል። ይሄ ቴክኖሎጂ 3D ፕሪንቲንግ ቴክኖሎጂ ይባላል። ሰምታችሁ ሊሆን ይችላል። 3D ፕሪንቲንግ ቴክኖሎጂ በመጠቀም አንድ G+3 የሆነ ግራውንድ+3 የሆነ ቤት በአንድ ወር ጊዜ ውስጥ ተጠናቆ ተገንብቶ ማለቅ የሚችልበትን ቴክኖሎጂ ነው ይሄ 3D ፕሪንቲንግ ቴክኖሎጂ። እና ይሄ 3D ፕሪንቲንግ ቴክኖሎጂ በሌሎችም ዘርፎች በጣም ከፍተኛ የሆነ ሚና ይጫወታል። በጣም በዝርዝር አወራቸዋለሁ። በጣም ኢንትረስቲንግ ነው። በነገራችን ላይ በጣም ኢንትረስቲንግ ነው። 3D ፕሪንቲንግ ቴክኖሎጂ ለማመን የሚያስቸግርም ነው። እኔም ብታይቁኝ ከአርቲፊሻል ኢንቴሊጀንስ እኩል 3D ፕሪንቲንግ ቴክኖሎጂ በጣም ኤክሳይቲንግ ነው። ምንድነው ኢትዮጵያ ያሰበችው? 3D ፕሪንቲንግ ፋክትሪስ፣ የራሱ የ3D ፕሪንቲንግ ቴክኖሎጂ ፋብሪካ ኢትዮጵያ ውስጥ እንዲገኝ በማድረግ እንደዚሁም ደግሞ የ3D ፕሪንቲንግ ኢኩዊፕመንቶቹ የተለያዩ ኢንስትሩመንቶችን ወደ ኢትዮጵያ በማምጣት 98 በመቶ የሚሆነው ለኮንስትራክሽን የሚሆነው ግብአት ሙሉ ለሙሉ በሀገር ውስጥ ማድረግ፣ ይሄ ኮንስትራክሽን ማቴሪያሉ ሙሉ ለሙሉ በሀገር ውስጥ እንዲመረት በማድረግ ስለዚህ ኢምፖርት እና ኤክስፔንሲቭ የሆኑ ኢምፖርቶችን በመቀነስ G+3 የሆነውን ቤት በአንድ ወር ጊዜ ውስጥ መጠናቀቅ እንዲችል ማድረግ ነው። ወደ 3 ትሪሊየን ብር አይ ቲንክ በጀት የተደረገለት ይመስለኛል። ይሄ በጣም ከፍተኛ የሆነ ወጪ ይቀንሳል። በ3D ፕሪንቲንግ ቴክኖሎጂ ቤት ስትገነቡ ከፍተኛ የሆነ ወጪ ይቀንሳል። ምክንያቱም አንድ ቤት ለመስራት ስንት ጊዜ ይፈጃል? 3 ወር 2 ዓመት 3 ዓመት ህንፃ ለመስራት ቤት ለመስራት ረጅም ጊዜ ይፈጃል። ኮንስትራክሽን በሰው ኃይል በማሽን ኃይል ወዘተ በጣም ብዙ ውስብስብ የሆኑ ነገሮች አሉት እና ረዘም ያለ ጊዜ ይፈጃል። 3D ፕሪንቲንግ ቴክኖሎጂ ግን በጣም በቀላሉ በአንድ ወር ጊዜ ውስጥ G+3 የሆነ ቤት መስራት ይችላል። ነገር ግን 3D ፕሪንቲንግ ቴክኖሎጂ ማለት ራሱ ምን ማለት ነው? ኦኬ ዋናው ይሄ ነው እና ከዛ በኋላ ቤት ደግሞ በ3D ፕሪንቲንግ ቴክኖሎጂ እንዴት እንደሚገነባ ነግራቸዋል። 3D ፕሪንቲንግ ቴክኖሎጂ ማለት የሰው ልጅ የፈለገውን ነገር ቤቱ ቁጭ ብሎ ፕሪንት ወይም ማተም የሚችልበት ቴክኖሎጂ ነው። ይሄ
አልቲሜት ጎሉ ነው። የመጨረሻ ትልቁ ጎሉ 3ዲ ፕሪንቲንግ ቴክኖሎጂ ማንኛውም ነገር ፕሪንት ማድረግ እንዲችል የሚያስችለው ነው። የሰው ልጅ እንግዲህ የተለያዩ መሰረታዊ ፍላጎቶች አሉት። ቤት ለምሳሌ አንዱ፣ መጠለያ የሚባለው፣ ምግብ፣ የሚለብሰው ልብስ ወዘተ። እንዴት ነው የሚሰራው? አሁን ባለው ማኑፋክቸሪንግ ሂደት ሄዶ ተቆርጦ ተቀጥሎ ወዘተ ነው ፋብሪኬት የሚደረገው ወይም ማኑፋክቸር የሚደረገው። ለምሳሌ ይሄንን ሸሚዝ ብትወስዱ ይሄን ሸሚዝ እንዴት ነው የተሰፋው? ከዚህ በታች ተቆርጦ ተሰፍቶ ለብቻው፣ ከዛ እንደገና እዚህ ላይ መጥቶ ተገጥሞ ይሄኛው እንደዚህ በመቀጠል በመቁረጥና በመቀጠል ነው የሚሰራው አይደል? በአንዱ ይቆረጣል፣ ከዛ ይመጣል፣ ይሰፋል። ዌስት አለው በጣም። ይሄ ዲዳክቲቭ ማኑፋክቸሪንግ ይባላል። አሁን ያለው ትራዲሽናል የሆነው ማኑፋክቸሪንግ ዲዳክቲቭ ማኑፋክቸሪንግ ይባላል። በቆርጦ በመቀጠል ማለት ነው። ቆርጦ በመቀጠል ደግሞ ብዙ የሚጣሉ ነገሮች አሉ። ያ ዌስት ነው። ዌስት ደግሞ በጣም ኤክስፔንስ ማለት ነው፣ ከፍተኛ ወጪ ማለት ነው። 3ዲ ፕሪንቲንግ ቴክኖሎጂ ግን አዲቲቭ ማኒፋክቸሪንግ ይባላል። ዲዳክቲቭ አይደለም። አዲቲቭ ማኒፋክቸሪንግ ሌየር ባይ ሌየር በማለት በማነባበር ልክ እንደ እንጀራ በመጋገር ዙሪያውን እየዞረ በመጋገር የሚሰራ ማለት ነው። አዲቲቭ ነው። ምንም ዌስት የለውም። የሚቆርጠው እና የሚጥለው ነገር የለም። ጫማ ብትወስዱ እንዴት ነው የሚሰራው? የሆነ ወዲያው ተቆርጦ ከዛ መጥቶ ተሰፍቶ ተመቶ በመስማር ምናምን ነው አይደል? ብዙ የሚጣሉ ነገሮች አሉ። ያ ዌስት አለ። ዲዳክቲቭ ማኒፋክቸሪንግ ይባላል። ኦኬ። ነገር ግን አንድ ግልጽ መሆን ያለበት ነገር እዚህ ጋር ፕሪንት የምትል ቃል አለች። ፕሪንት ወይም ማተም የሚባለው ቃል አለ። ምን ማለት ነው ማተም? 3ዲ ፕሪንቲንግ ማለት ምን ማለት ነው? ፕሪንቲንግ ማለት ወይም ማተም የምትለው ቃል ለምሳሌ ትራዲሽናል የሆነው አሁን የምናውቀው ፕሪንቲንግ ወረቀት ላይ የሆነ ነገር ፕሪንት ማድረግ ማለት ነው አይደል? ወረቀት ላይ የሆነ ነገር ጽሁፍ ሊሆን ይችላል ፕሪንት ማድረግ ማለት ነው። ቱዲ ይባላል። ቱዲ ፕሪንቲንግ ይባላል። ይሄ ወረቀት ላይ የሆነ ነገር ፕሪንት ስታደርጉ ምንድን ነው? ለምሳሌ ማይክሮሶፍት ወርድ ላይ የሆነ ጽሁፍ ከጻፋችሁ በኋላ ታስተካክሉታላችሁ። ገባ መስመር ታደረጉለት፣ ቀይ የሆነውን ቦልድ ምናምን ታደረጉትና ከዛ ወረቀት ላይ ፕሪንት ሲደረግ ሊመስል የሚችለውን ነገር ልክ ስታዩ ላፕቶፕ ላይ አይታችሁ ካስተካከላችሁ በኋላ ፕሪንት ትሉታላችሁ። ፕሪንት ስትሉት ላፕቶፓችሁ ወይም ኮምፒውተራችሁ ጋር የተያያዘ ፕሪንተር አለ። ፕሪንተሩ ውስጥ ኢንክ አለ አይደለ? ቀለም አለ አይደለ? እና ወረቀት አለ። ግብአቶች ናቸው። ቀለምና ወረቀት ግብአት። ፕሪንት ስትሉት በወረቀቱ ላይ ቀለሙ የጻፋችሁትን ጽሁፍ ፕሪንት አድርጎ ያወጣል። 3ዲ ፕሪንቲንግ ቴክኖሎጂ ተመሳሳይ ሎጂክ ነው የሚጠቀመው፣ ነገር ግን ልዩነቶች አሉ። ለምሳሌ ጃኬት ማነው ይህንን ጃኬት ወይም ሸሚዝ ዋትኤቨር ፕሪንት ማድረግ ብፈልግ በ3ዲ ፕሪንቲንግ ቴክኖሎጂ ልክ እንደ ወርድ ላይ እንዳደረጋችሁት ጃኬት ሸሚዜን ላፕቶፕ ላይ ሶፍትዌር አለ። ኦኬ፣ ቅድም ማይክሮሶፍት ወርድ ነበር የተጠቀማችሁታል። አሁን ደግሞ ይህን ሸሚዝ እንትን ለማለት ወይ የሆነ ሶፍትዌር አለ ላፕቶፓችሁ ላይ። ከዛ ያንን ሶፍትዌር ተጠቅማችሁ ሸሚዙን ታስተካክላላችሁ። የሸሚዙን ስታይል፣ የሸሚዙን ቀለም እንደዚህ ነጭ አርግልኝ፣ ሳይዙን ውስጡ እንደዚህ አይነት ነገር አርግልኝ፣ እንደዚህ ምናምን ታስተካክልታላችሁ። እናንተ ቅድም ወርድ ላይ እንዳስተካከላችሁት ይሄም ሶፍትዌር አለው፣ የራሱ ሶፍትዌር። ምን አይነት ሶፍትዌር እንደሆነ አሁን ልነግራችሁ አልችልም። ኦኬ፣ የቤት ሶፍትዌር ለምሳሌ ካድ የሚባለው አይደለ? ኮምፒውተር ኤድድ ምናምን የሚባለው ካድ የሚባል ሶፍትዌር አለ። በዛ ሶፍትዌር በነዛ አይነት ሶፍትዌሮች ታስተካክላል። 90% ኮተን ይሆንልኝ፣ 10% እንደዚህ ይሆንልኝ፣ ሳይዙን ይሄኛው ስታይሉ እንደዚህ ይሆንልኝ ብላችሁ ብትፈልጉ እዚህ ጋር ጽሁፍ ሁሉ ማለት ይችላል። ባህሩ አባስ ከስተም ለራሳችሁ ብቻ ባህሩ አባስ ብዬ ለራሴ ብቻ እንዲሆን ማንም ሰው በቃ የተለየ እንዲሆን አረግና አስተካክልና ከዛ ልክ ከኮምፒውተሩ ጋር የ3ዲ ፕሪንተር ኮኔክትድ ይሆናል። የሸሚዝ 3ዲ ፕሪንተር ለየት ያለ ፕሪንተር ነው። አሁን እኛ ወረቀት ላይ ፕሪንት እንደምናደርገው አይነት ፕሪንተር አይደለም፣ ለየት ያለ ፕሪንተር ነው። እሱን አስተካክልና ፕሪንት ስለው ምን ይሆናል? የሚለበስ ሸሚዝ ነው ፕሪንት የሚያደርገው። ሸሚዝ ወረቀት ላይ ኢሜጁን ፎቶውን ሳይሆን የሚለበስ ሸሚዝ ፕሪንት ያደርግልኝ። ኦኬ፣ ፕሪንተሩ ላይ ቀለሙ ምንድን ነው? ለዚህ ሸሚዝ ግብአቱ ምንድን ነው? ቀለሙ እንደ ኢንክ የሚጠቀሙ የተለያዩ ፕላስቲክ የሆኑ ነገሮችን እየቀለጠ እያነባበረ የሚሰራበት የተለያዩ ግብአቶች ይጠቀማል። በዛ ምክንያት በዛ መሰረት ፕሪንት አድርጎ ያወጣል ማለት ነው። እና ሸሚዝ ነው ፕሪንት የሚያደርገው። ኦኬ፣ ሸሚዝ ፕሪንት ያደርጋል። አሁን
3ዲ ፕሪንቲንግ ቴክኖሎጂ ማለት ማንኛውም የምትፈልጉትን ነገር ፕሪንት ማድረግ ትችላላችሁ። ነገር ግን ሸሚዝ ፕሪንት የሚያደርገውና በኋላ ላይ ነግራቸዋለሁ ቤት ፕሪንት የሚያደርግባቸው የ3ዲ ፕሪንተሮች ይለያዩ። ቤት ፕሪንት የሚደረግበት በጣም ላርጅ ትልቅ የሆነ ሮቦቲክ የሆነ ፕሪንተር ነው። ሸሚዝ ደግሞ ፕሪንት የሚደረግበት የሆነ ሌላ አይነት ፕሪንተር ነው። ጠዋት አሁን ለምሳሌ ተነስታችሁ ጥርስ ብሩሽ ብታጡ ጥርስ ብሩሽ ሄዳችሁ ሱቅ ምናምን መግዛት አይጠበቅባችሁም። በስሪዲ ፕሪንቲንግ ቴክኖሎጂ ቤታችሁ ውስጥ የጥርስ ብሩሽ ፕሪንተር ካለ የስሪዲ ፕሪንተር ላፕቶፓችሁ ላይ ትከፍታላችሁ። ፕሪንት ስትሉት በ10 ደቂቃ ውስጥ ወይም በ5 ደቂቃ ውስጥ የጥርስ ብሩሽ በደንብ የሚሰራ የጥርስ ብሩሽ ፕሪንት ታደርግበታላችሁ ማለት ነው። ልክ በዚህ አይነትም ስሪዲ ፕሪንቲንግ ቴክኖሎጂ ለቤት ኮንስትራክሽን ለቤት ግንባታም እንደዚሁ በተመሳሳይ መልኩ ቤት ይገነባል። ራሱ ፕሪንተሩ ቤት ይገነባል። ላርጅ ሮቦቲክ የሆነ ፕሪንተር ነው እሱ ቤት ይገነባል። እንዴት ነው ስሪዲ ፕሪንቲንግ ቴክኖሎጂ ቤት የሚገነባ? አሁን ለምሳሌ ኢትዮጵያ በስሪዲ ፕሪንቲንግ ቴክኖሎጂ አማካኝነት ነው እንግዲህ 1.5 ሚሊዮን የሚሆኑ ቤቶችን የምትገነባው። አንደኛው ሮቦቲክ ኤክስትሩሽን ይባላል። ሮቦቲክ ኤክስትሩሽን አዲቲቭ ኮንስትራክሽን ማለት ነው። አዲቲቭ ኮንስትራክሽን እዚህ ቪዲዮ ላይ እንደምታዩት እየዞረ ሲሚንቶ እና ኮንክሪት አንድ ላይ የተደባለቁትን እየዞረ እያነባበረ ያስቀምጣል። ፕሪሳይስ በሆነ መልኩ ነው የሚያስቀምጠው። መጀመሪያ ግን የቤቱን ዲዛይን የቤቱን ሞዴል ላፕቶፓችሁ ላይ ቁጭ ብላችሁ የቤቱን ዲዛይን ራሳችሁ ታስተካክላላችሁ። በቃ G+3 ነው እንዴት አይነት እንደሆነ ውበቱ ወዴት ነው፣ መስኮቱ የቱ ጋር ነው የሚሆነው፣ ፊቱ ወዴት ነው የሚሆነው ምናምን የሚለውን ታስተካክላላችሁ። ከዛ በኋላ ፕሪንት ስትሉት ይሄ ጃይጋንቲክ የሆነ 3ዲ ፕሪንተር እናንተ ሞዴሉ ላይ በሰጣችሁት መሰረት ፕሪሳይስሊ ሞዴሉ ላይ በተቀመጠው መሰረት ፕሪሳይስሊ ወስዶ ኮንስትራክሽን ማቴሪያሉን ያስቀምጣል ማለት ነው። ይሄ ኮንክሪቱን ወስዶ ያስቀምጣል። እያነባበረ ያስቀምጣል። አንድ ቤት ውስጥ ለምሳሌ 4 ዩኒቶች ቢኖሩ መኝታ ቤት፣ ሳሎን፣ ማንበቢያ ክፍል ምናምን ኪችን ምናምን ብትሉት 4 ወይ 5 ክፍል ቢኖር ያንን 4ቱንም 5ቱንም ክፍሎች መጀመሪያ ከውጭ ወሉን ግድግዳውን ይሰራል። ከዛ ውስጥ ፓርቲሽኖችን ይሰራል እየዞረ ማለት ነው። እንደዚህ እንትን እያለ እያነባበረ እንደ እንጀራ እየጋገረ ከሰራ በኋላ ይጨርሰዋል ማለት ይሄ 3ዲ ፕሪንተር ብቻውን ያለ ሰው ንክኪ የሚሰራው ነገር ነው ማለት ነው። ኮንስትራክሽን ላይ ከፍተኛ የሆነ የሰው ኃይል ሌበር ሬዲዩስ ያደርጋል፣ ይቀንሳል። ኦኬ ሰው ኃይል ነበር አይደለ? ኮንስትራክሽን የሚሰራው አብዛኛው በሰው ኃይል የሚቦካው በሰው ኃይል ነው። የተወሰነ የሚያቦኩ መኪኖች ሊኖሩ ይችላሉ። ስቲል ግን የሰው ኃይል ይፈልጋል። ይሄ 3ዲ ፕሪንተር ግን ራሱ ነው እንትን የሚለው ፕሪንት የሚያደርገው። ስለዚህ ከፍተኛ የሆነ የሰው ኃይል የኮንስትራክሽን የሰው ኃይል ይቀንሳል። ሌበር በጣም ሬዲዩስ ያደርጋል 3ዲ ፕሪንተር ማለት ነው። ኦኬ እዚህ 3ዲ ፕሪንተር ላይ ቀለሙ ምንድን ነው? ቤት የሚሰራው 3ዲ ፕሪንተር ላይ ቀለሙ ምንድን ነው? ቀለሙ ኤክስትሩት የሚያደርገው የሚተፋው ሲሚንቶ እና የኮንክሪት ድብልቅ ማለት አግሪጌት ነው የሚባለው ድብልቅ ነው ማለት ነው። ማቴሪያልም እንደ ኢንክ ነው የሚጠቀመው ማለት ነው። እንደ ኢንክ እኛ በተለምዶ ወረቀት ላይ ፕሪንት ስናደርገው ቀለም አላ ልክ እንደ ቀለም እሱም ምንድነው የሚተፋው ሲሚንቶ እና ኮንክሪት ማለት ነው። ኦቶሜሽኑ ፕሪንተሩ እንዳልኳቸው በጣም ፕሪሳይስሊ ነው የሚያስቀምጠው ቦታው ላይ ሲሚንቶ እና ኮንክሪቱን ሞዴሉ ላይ ላፕቶፑ ላይ በተቀመጠው መሰረት ምን ማለት ነው? ይሄ በጣም ኢምፖርታንት ደጋግሜ አወራኋቸው። ዌስት የለም ማለት ዌስት ከሌለ ኤክስፔንስ በጣም ይቀንሳል፣ ወጪ በጣም ይቀንሳል ማለት ነው። በዚህ አይነት መልኩ ነው ቤት የሚሰራው 3ዲ ፕሪንቲንግ። በ3ዲ ፕሪንቲንግ ቤት የሚሰራው በዚህ አይነት መልኩ ነው። ከፍተኛ ፍጥነት አለው። እንደዚሁም ደግሞ ጠንካራ ነው የሚሆነው። ወይም ደግሞ በጣም ለመሆኑ ምን አይነት ጥንካሬ ነው ያላቸው እንደዚህ አይነት ቤቶች ዲዩረብል ናቸው ወይ የሚለው ልንገራችሁ። በጣም ዲዩረብል ናቸው። ለምሳሌ አፒስ ኮር የሚባል ሩሲያ ውስጥ ያለ አንድ ኩባንያ አለ። ይሄ ኩባንያ በ24 ሰዓት ውስጥ 400 ስኩዌር ጫማ የሚሆን ቤት ይሰራል። እና ይሄ የሰራው ቤት ምን ያህል ጠንካራ ነው ብትሉኝ 175 ዓመታት ይቆያል። 175 ዓመታት ለትውልድ ወደ ትውልድ ይሸጋግራል። እንዲህ በ3ዲ ፕሪንቲንግ ቴክኖሎጂ የሰራችኋቸው ቤቶች
ዝም ብሎ እንደው ስትደገፉ ስታያቸው የሆነ አሻንጉሊት ቤቶች ነው የሚመስሉት። ነገር ግን አይደለም። በጣም በጣም ስትሮንግ ኢንጂነሪንግ ፐርፎርማንስ ያለ ኮንስትራክሽን ፐርፎርማንስ ያላቸው ናቸው። 175 ዓመታት ይቆያል። ኦኬ ከዛም በላይ ሊቆይ ይችላል። አንድ እሱም። ሁለተኛ ምስጥ አይበላቸው። ሶስተኛ እሳት አያቃጥለውም። በስሪዲ ፕሪንተር ቴክኖሎጂ የተሰራ ቤት እሳት አያቃጥለውም። አራተኛ እስከተወሰነ ድረስ የመሬት መንቀጥቀጥ ይችላል። ማለት እስከተወሰነ ሬክተር ስኬል ነው የሚባለው። በሬክተር ስኬል እስከተወሰነ ድረስ የመሬት መንቀጥቀጥ አያፈርሰውም። ስለዚህ በጣም ዲዩረብል ነው፣ በጣም ምቹ ነው፣ በጣም ስትሮንግ ነው ማለት ነው። እና ፍጥነት አለው። በጣም በፍጥነት ነው የሚሰራው። በአንድ ወር ጊዜ ውስጥ G+3 መስራት ማለት በጣም በጣም ፈጣን ነው ማለት ነው። ስለዚህ ዊንሱን የሚባል የቻይናም አንድ በስሪዲ ፕሪንተር ቤት የሚሰራ አለ። በ24 ሰዓት ውስጥ 10 ቤቶችን ሰርተዋል። ፍራንስ ውስጥ እንደዚሁ አንድ ስሪዲ ፕሪንተር ቴክኖሎጂ አለ። እሱም በ54 ሰዓታት ቤት ይሰራል ማለት ነው። በዚህ አይነት መልኩ እንግዲህ በዓለም ላይ የታወቀ ነው። በስሪዲ ፕሪንቲንግ ቴክኖሎጂ ቤት መስራት የታወቀ እና የተለመደ ነገር ነው። እኛም ሀገር ይሄንን ነገር ማምጣት ከፍተኛ የሆነ ሚና ይጫወታል። ምክንያቱም በጣም ኢትዮጵያ ውስጥ አርባናይዜሽን በጣም የተስፋፋ ነው። ከተሜነት በጣም የተስፋፋ ነው። ቤት የሌለው ህዝብ ስፍር ቁጥር የለውም። ስለዚህ በኖርማል በትራዲሽናል መልኩ ቤት እየሰራሁኝ የህብረተሰቡን የቤት ጥያቄ አሟላለሁ ማለት የሚሆን ነገር አይደለም። እውነት ለመናገር የሚሆን ነገር በእኛ እድሜ የሚሆን ነገር አይደለም። ስሪዲ ፕሪንቲንግ ቴክኖሎጂን በመጠቀም ብዙ ቤቶችን በቀላሉና በፍጥነት በመስራት ዲዩሬብል የሆኑ ምቹ የሆኑ ቤቶችን በስሪዲ ፕሪንቲንግ ቴክኖሎጂ ኢትዮጵያ ለመስራት አስባለች። እንግዲህ በጣም ብዙ ነገሮች ከዚህ ጋር ተያይዘው የሚመጡ ነገሮች አሉ። ስራ ማጣት ወይም ደግሞ የሰው ኃይሉን መቀነስ ወዘተ የሚል ነገር አለ። የሰው ኃይል በእኔ እይታ ኮንስትራክሽን ላይ ስሪዲ ፕሪንቲንግ ቴክኖሎጂ በጣም ከፍተኛ የሰው ኃይል ይቀንሳል። ነገር ግን የሰው ኃይል በሌላ መልኩ አሁን የምትሰሩት የስራ አይነት አለ። አሁን የምትሰሩት የስራ አይነት ባይኖርም ሌላ አይነት የስራ አይነት ይፈጠራል። ለምሳሌ ማቴሪያል እዚሁ ፕሮዲውስ ማድረግ፣ ማቴሪያል ማዘጋጀት፣ ማቴሪያል ማምረት፣ ራሱ ማቴሪያል ፋክትሪ ይኖራል ማለት ነው። ማቴሪያል ፋክትሪ ውስጥ ትገባላችሁ ማለት ነው። ስራው ሽፍት ነው የሚያደርገው እንጂ ሙሉ ለሙሉ የሰራተኛው ኃይል ሙሉ ለሙሉ ይጣላል በፍጹም አይደለም። እዚህ ላይ በደንብ መረዳት የሚያስፈልገው አርቲፊሻል ኢንቴሊጀንስም ሲመጣ ሌላውም አይነት ቴክኖሎጂ በሚመጣበት ጊዜ ስራ ይቀማል። ስራ ይቀማል። ነገር ግን ስራው ሽፍት ያደርጋል፣ ሌሎች አይነት ስራዎችን ይፈጥራል። ሽፍት ታደርጋላችሁ ማለት ነው። የተወሰነ ትሬኒንግ መውሰድ ያስፈልግ ይችላል። ከዛ ውጭ ግን አሁን የምትሰሩት ስራ ይቀራል እንጂ እናንተ ሌላ የምትሰሩት ስራ አይፈጠርም ማለት አለ። ከዛም የበለጠ ብዙ አይነት ስራዎች ሊፈጠሩ ይችላሉ። በስሪዲ ፕሪንቲንግ ቴክኖሎጂ ኢትዮጵያ እንዳሰበችው 1.5 ሚሊዮን ቤቶችን ከሰራች በጣም ከፍተኛ ጥቅም ታገኛለች ኢትዮጵያ። አንደኛ ከፍተኛ እውቀት ታገኛለች። ከኦስትሪያ አንድ ኩባንያ ጋር በጥምረት ነው የምትሰራው ኢትዮጵያ። እውቀት ሽፍት ያደርጋል ወደ ኢትዮጵያ ማለት ነው። ከፍተኛ የሆነ እውቀት ይመጣል፣ ከፍተኛ የሆነ ኤክስፒሪየንስ ይመጣል። አፍሪካ ሀገር ውስጥ በስሪዲ ፕሪንቲንግ ኢትዮጵያ ሀብ ነው የምትሆነው፣ መስራች ነው የምትሆነው። እውቀት አላት፣ ኤክስፒሪየንስ አላት ሀገር ነው የምትሆነው። ያ ደግሞ ራሱን የቻለ ሌላ ስራ ይፈጠራል፣ ሌላ ኢኮኖሚ ያመጣል ማለት ነው። የቤትን ችግር ለመፍጠር ስትል የወሰደችው እርምጃ በኋላ ላይ ከፍተኛ ንግድ ይሆንላታል ማለት ነው። ኦኬ ኢትዮጵያ ከፍተኛ የሆነ ንግድ ታገኝበታለች፣ ገንዘብ ታገኝበታለች። የአፍሪካ ሀገራት ተመሳሳይ ፕሮጀክት ይዘው ከመጡ ኢትዮጵያን ይመርጣሉ፣ ኢትዮጵያን ያምናሉ። የኢትዮጵያ ኤክስፐርቲዝ፣ የኢትዮጵያ እውቀት፣ የኢትዮጵያ ልምድን በመግዛት በሀገራቸው ተመሳሳይ የሆነ ፕሮጀክት ሊያከናውኑ ይችላሉ። ኦኬ በዚህ ፕሮጀክት ምናልባት ተጠቃሚ የሆኑ ሰዎች ቁጥር ከ7.5 ሚሊዮን ህዝብ ቤት ሊያገኝ ይችላል ይሄ ፕሮጀክት ካለቀ። ኦኬ ስሪዲ ፕሪንቲንግ ቴክኖሎጂ ግን ከቤትም ውጭ በሌሎች ዘርፎች በጣም የሚያስደንቅ ስራዎችን ይሰራል። በጤናው ዘርፍ፣ በትምህርት፣ በግብርና፣ በፋሽን። ለምሳሌ ምግብ ለምሳሌ ቦምቦሊኖ ይሰራል። ስሪዲ ፕሪንቲንግ ቴክኖሎጂ ቦምቦሊኖ የሚበላ ቦምቦሊኖ ይሰራል። እናንተ አሁን ቦምቦሊኖ ስትገዙ የሆነ ሆቴል ገብታችሁ ስኳር ሊኖርባችሁ ይችላል፣ የሆነ በሽታ ሊኖርባችሁ ይችላል ወዘተ።
ቦምቦሊኖ የሚሰራው ሻይ ቤቱ ደግሞ ቦምቦሊኖ ሲሰራ ለሁሉም ሰው እንዲሆን ነው። ጨውም ስኳሩም ምኑም የሚያደርገው ማለት ለእናንተ እንዲስማማችሁ አድርጋችሁ ቤታችሁ ቁጭ ብላችሁ ቦምቦሊኖ ወይም ደግሞ በርገር ፕሪንት ማድረግ ትችላላችሁ በስሪዲ ፕሪንቲንግ ቴክኖሎጂ። ስሪዲ ፕሪንተር ይኖራችኋል። ለዛ ለምግብ ብቻ የሚሆን ስሪዲ ፕሪንተር። ቤት የሚሰራው ምግብ አይሰራም። ሸሚዝ የሚሰራው ምግብ አይሰራም። ኦኬ፣ ፕሪንተሮቹ የተለያዩ ናቸው። ይሄ በደንብ ማወቅ አለው። ቦምቦሊኖን ታስተካክላላችሁ። 10% ጨው፣ 5% ስኳር፣ 5% ማር፣ 5% እንደዚህ ምናምን ብላችሁ ለእናንተ ለጤናችሁ በሚመቻችሁ መልክ ቦምቦሊኖን ላፕቶፓችሁ ታስተካክሉና ከዛ ፕሪንት ትሉታላችሁ። ፕሪንት እንዲህ የደራረበ እያነባበረ በቦምቦሊኖ ይሰራል። ኦኬ፣ ሽጉጥ መሳሪያ AK47 የሚተኩስ የሚገድል ሽጉጥ ፕሪንት ማድረግ ትችላላችሁ ቤታችሁ። አሁን መጣ አይደለም ዋናው ጨዋታ። ኦኬ፣ ለምንድነው ስሪዲ ፕሪንቲንግ ቴክኖሎጂ እንደዚህ የሚሰራ ከሆነ እያንዳንዳችን ቤት ውስጥ ወይም ደግሞ ለምንድነው በብዛት ያላየ ነው ካላችሁ፣ አሁን ሰው እኩይ ነው። አብዛኛው የዓለም ህዝብ እኩይ ነው። ለመጥፎ ነገር ነው ማንኛውም ነገር መጠቀም ይፈልግ። ስሪዲ ፕሪንቲንግ ቴክኖሎጂ መንግስታት ፈቅደው ሁሉም ሰው የፈለገውን ነገር እንዲያደርግ ቢያደርጉ ምንድነው የምናደርገው? እኛ ቦምብ ፕሪንት ስናደርግ ነው የምንውለው አይደለ? መሳሪያ የሚያጠፋንን ነገር ነው የምናደርገው። በህግ ኮመርሻላይዜሽን ሎ አለ። ኮመርሻላይዝ ሲደረግ በጣም በጥንቃቄ ነው የሚደረግ። ሌላኛው ባዮ ፕሪንቲንግ የሚባል አለ። በጤናው ዘርፍ ባዮ ፕሪንቲንግ እቺ ምንቻ ልበላችሁና እንለያያለን። ባዮ ፕሪንቲንግ አለ። ባዮ ፕሪንቲንግ ማለት የተለያዩ የሰውነት አካላትን ፕሪንት ያደርጋል። የተለያዩ በአሜሪካና በእንግሊዝ ያሉ ኩባንያዎች ኃላፊነት ተሰጥቷቸው እንደዚህ አይነት ፕሪንተር እንዲጠቀሙ ፍቃድ የተሰጣቸው ሆስፒታሎች አሉ። እነዚህ ሆስፒታሎች ምን እንደሚሰሩት ልንገራችሁ። ጆሮ ፕሪንት ያደርጋል። ጆሮ የሚሰማ እንደዚህ ስትቆነጥጡት የሚሰማ ጆሮ ይሰራል። በቲሹ ሴል በራሱ በሰውየው ሰውነት ቲሹ እንደ ጄል በማድረግ ጄሉን በማስተካከል ጆሮ ይሰራል። ጆሮ ፕሪንት ያደርጋል። የራሱ የሆነ ሶፍትዌር አለ። ሐኪሞች ናቸው፣ ከፍተኛ አናሊስቶች ናቸው። የራሱ የጆሮ ስሪዲ ፕሪንተር አለ። በዛ ጆሮ ፕሪንት ያደርጋል። ሰውም በጦርነት ምክንያት በተለያየ ምክንያት አንድ ጆሮም ቢያጣ ምን ያደርጋሉ መሰላችሁ? ስሪዲ ስካነር አለ። ስሪዲ ስካነር ዙሪያውን የሰውየውን ዙሪያውን ስካን ያደርገዋል። ስካን ካደረገው በኋላ ይሄኛውን ጆሮ ቅርጽ በሚመስል የሰውነቱን ቆዳ በሚመስል መልኩን በሚመስል የሰውነቱን ክብደት፣ በደሙ ውስጥ ያለው የስኳር መጠን፣ በደሙ ውስጥ ያለው ምናምን እያንዳንዱ ነገር አናላይዝ ተደርጎ የጆሮው ቅርጽ ምን ያህል ነው፣ ክብደቱ ምን ያህል ነው የሚለው ሙሉን አናላይዝ ከተደረገ በኋላ ፕሪንት ይደረጋል። ፕሪንት ሲደረግ ህይወት ባላቸው ቲሹ ሴሎች ነው ፕሪንት የሚደረግ። ቀለሙ የዚህ ፕሪንተር ቀለሙ ህይወት ያላቸው ቲሹዎች ናቸው። እነዛን ቲሹዎች በመጠቀም ፕሪንት ይደረጋል። ፕሪንት ከተደረገ በኋላ በሰርጀሪ ሰውየው ጋር ይገጠምለታል። ከተገጠመለት በኋላ 6 ወር በኋላ የሚሰራ ጆሮ ይሆናል ማለት የሚሰማ ማለት ደም ከሌላው ሰውነት ጋር ሲንክ ያደርግና ደም ይለዋወጣል ማለት ይሰራል። በቃ ይገጥማል ማለት ጆሮ ኩላሊት በዚህ አይነት መልኩ ፕሪንት ይደረጋል። ልብ ሙሉ ፋንክሽናል የሆነ ልብ ሙሉ ለሙሉ ፋንክሽናል የሆነ ዝም ብሎ የውሸት ሳይሆን ፋንክሽናል የሆነ ልብ ፕሪንት ሊያደርጉ መጨረሻ ደረጃ ላይ እንደደረሱ የዛሬ 8 ዓመት ነው የማውቀው፣ የዛሬ 9 ዓመት። ለምንድን ነው እንደዚህ ታዲያ ይህን ነገር የማንሰማው ልትሉ ትችላላችሁ። አንሰማም። እኛ ጦርነት ብቻ ነው እንድንሰማ የተፈቀደ ማለት ነው። በጣም ነው ማመሰግናችሁ። እስካሁን ድረስ ቆይታችሁ ይህን ነገር ከሰማችሁ እጅግ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። እስካሁን ከቆያችሁ 3 ብላችሁ ኮሜንት አድርጉ። አመሰግናችኋለሁ ብዬ ቴክስት አደርግላችኋለሁ። በሌላ ፕሮግራም እንገናኛለን። መልካም ቀን።